ሰምታችኋል? 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለ። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ማስረጃ እንትን የለ ተቃውሞ የለኝም። 7000 ገጽ ማስረጃ አንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳይ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ ይላል። አሁን እኮ እነዚህ መፈታት አይደለም። እነዚህ ከተፈቱ ከዚህ በኋላ እዚች ሀገር ላይ ያጭበረበሩ ገንዘብ ማበጀት ምንም አያመጣም ብሎ በየቦታው መኪና እንሰጣችኋለን፣ ቤት እንሰጣችኋለን እያለ የህዝቡን ብር መልቀም ምንም ችግር አያመጣም ብሎ ያስባል። ምን መጣ ተብሎ ምን እነ ሰራዊት ያልታሰሩ ነው ምን ሆናሉ ይላል። በፊንቴክ ጉዳይ ያልታሰረ ሰው በሌላ መኪና አጭበረበረ ተብሎ እንዴት ይታሰራል ብሎ ማጭበርበር ባህል ይሆናል እዚህ ሀገር። እሺ ይሄ ሁሉ የፖሊስ ልፋት፣ ይሄ ሁሉ ፖሊስ የሁሉ ሰው ቃል ሲቀበል የነበረውን ይሄ ሁሉ ማስረጃ ሲሰበስብ የነበረውን በአንዴ ዜሮ አበላችሁት እኮ። የፖሊሶቹ ልፋት እንኳን አሳዝናችሁ። እሺ የተበደለ ሰው ይቅር፣ የተበደለ ሰው መቼ አንዴ ፈርዶብናል፣ ብራቸው ተበልቷል ሰዎቹ። እሺ ፖሊስ ሁሉ ሲሰቃይ ማስረጃ ሲለቃቅም የነበረው ነገር አያሳዝናችሁ? ተጣር ለዋስትና እኮ ሁሉም ሰው ይሰጣል። ግን ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች፣ ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች፣ እነዚህ ሰዎች እንዴት ነው ዋስትና ያገኙ ይችላሉት? በማስረጃ የተረጋገጠ ነገር በቪዲዮ እኮ ነው እነዚህ ሰዎች ያለው። እኛ ላይ ብቻ ነው እንዴ ጉም ይሰራው? ታዋቂ ያልሆነው ሰዎች ላይ ብቻ ነው እንዴ አቃቢ አጠንክረ የምትመጣው? እኛ ላይ ብቻ ነው እንዴ? ደሃ ላይ ብቻ ነው እንዴ? እሺ ህዝቡ የት ሄድሽ? የት ሄዶ ያልቅስ? ይሄ ሁሉ ሰው በጠራራ ፀሐይ የተበላ ሰው የት ሄዶ ያልቅስ? ምክንያት ተጭበርብሮ እኔ አካውንቴ ላይ ገንዘብ አስገብቶ መንሱር እንዲህ አድርጎኛል የሚል ሰው ካለ እዚህ ባዮ ላይ ታስቀምጣለህ። ስልክ አለው። በዛ ስልክ ደውሉና ይሄው። በጣም ጥሩ። እንግዲህ በየትኛውም አጋጣሚ ገንዘብ ተበልቻለሁ የምትሉ ካላችሁ በዚህ ስልክ ቁጥር ታገኛላችሁ። ቀጥታ ፕሬዚዳንት መንሱርን በቀጥታ የማገኘው ወይም እናንተን የማገናኛችሁ ይሆናል። ከግል ህይወት ጋር ልምጣ። የሆነ ወቅት አገባህ ተባለ፣ አሜሪካን ሀገር ሄድክ። ከዛ በኋላ በተለይም ከጫልቱ ጋር በተያያዘ ጉዳይ ጫልቱ ስሟነታንሳው ምን አረገች ይችላል? በሰላም ስራውን እየሰራች እሺ፣ ቀጥል። ግዴታ ነው እዚህ እኔ ጋር ከመጣ ጫልቱ ላይ እሰቱ ጀሪ አነሚቲ እሰቱ ዋሳ አጅር አነሚቲ ላይ ስትሜራ እሺ፣ በቃ ስለዚህ ከጫልቱ ጋር በተያያዘ መጣ። አሜሪካን ሀገር ሄድክ፣ ጸብ ተፈጠረ። በሳምንት ውስጥ ያ ሁሉ ግርግር ሶሻል ሚዲያውን ፕሬዚዳንት መንሱር ምንነካው እስኪባል ድረስ መነጋገሪያ ነበርክ። አስተያየት የማይሰጥ ግንኙነቱ ሲጀምሩ የሁለታችሁ ነው፣ ግን 100 ሚሊዮን ህዝብ አሳተፋችሁበት በመሃልና በማያገባን ስትቀጣጠሩ ዴት ስታረጉኛ በሌለንበት ስትጋቡኛ በማናቅበት
የኔ ፍቅር የኔ ማር ስትባባሉ በማናቅበት ከአሜሪካን ሀገር አዲስ አበባ ድረስ መታ ካንተ ጋር ቪዲዮ የለቀቀው መጨረሻ ላይ ወደ ቢሾፍቱ ስትሄዱ ስትዝናኑ እኛ በማናቅበት ሁኔታ ያላጋራችሁንን የግል ህይወት አመጣችሁና በጠበጣችሁን። ምን አገባን እኛ? ለምንድን ነው እንደዛስ ማድረግ የተፈለገው? እውነቱን ለመናገር እናንተን ምንም አያገባችሁም። ነገር ግን ያው የሆነ ተጽዕኖ ፈጣሪነት ሌቭል ስትደርስ ሰዎች ሚሊዮኖች ሲያውቁህ ከምን በላ ከምን ጠጣና ምን እያደረገ ነው አገባ ፈታ የሚለው ነገር ዓለም ላይ ያለ ነገር ነው። እውቅና ሲኖር ከአንተ ጋር ተከትሎ ይመጣል። የኔና የሷ በዛ ደረጃ የገነነው ብዙ ሰዎች እኮ ተፋተዋል፣ ብዙ ሰዎች ተጋብተዋል፣ ብዙ ሰዎች እንትን ሆነዋል። እና ያው የሚዲያ ነገር ታውቃለህ፣ የተወሰነ ፓርቱ ለኔ ጥሩ አመለካከት ያለው ይኖራል። የተወሰነ ደግሞ እንዲሁ ዝም ብሎ የምትቀባውን ሽቶ ብራንድ መነጽርህን ዳይመንድህን ምናምንህን ሲያይ ሊደብረው ይችላል። ለምን ደበረው ማለት አልችልም። ይሄ የተፈጥሮ ጉዳይ ነው። ምንም እንትን የምትለው ነገር የለም። ያ ሰው በኔጌቲቭ ሊጠቀምበት ፈለገ። በጌታ ስም ግን ነገሩ በኔጌቲቭ ሳይሆን እንደ ማንኛውም ፍቺ እንደ ማንኛውም ነገር ሆኖ ተጠናቀቀ። በሰዓቱ እኔ አሜሪካ ሄድኩኝ። ጫልቱ በጣም ጥሩ ሴት ነች። ሃይማኖቷን የምትወድ ራሷንም የምታከብር መልካም ሴት ነበረች። በስተት ግን ምን ተፈጠረ? እኔ አሜሪካ ሲሄድ ትንሽ እንደ ስተት ነው ብዬ ማስበው ማንሳትም አልነበረብኝም። አይ ይነሳል ይነሳል እንግዲህ አንተ ካልክ እንጂ ምናልባት በሰዓቱ ያው እኔ እንግዳ ነኝ፣ እረፍትም ምናምን ብዙ ነገሮች አሉና፣ ግን እሷ በጣም ስራዋን የምታከብር ጠንካራ ሴትም ስለነበረች ስራዋ ላይ ትኩረት አደረገችና እኔ ይሄ ሎንሊ የሚባለው ነገር ብቸኝነት ስሜት ተሰማኝ። አገር አላቅም ምናምን ከአንዳንድ ከ911 ጋር ተያይዞ ምናምን ስጋት ተፈጠረብኝ። ያው ታውቃለህ ዲቴል መግባት ስለማልፈልግ ነው። የተወራ እኮ ነው፣ አዲስ ነገር እኮ የለም እኮ። ከዛ ቆይ ቀለል አድርገን እናወራው። ለምን አሁን ደግሞ እንደገና ሌላ አጀንዳ እንዲሆን አልፈልግም። አጀንዳ አይሆንም። ይሄ እኮ በትክክል ፓስተር ሶፎንያስ ጋር ሰው ከመጣ ያለውን ነገር ከስሩ ነው። ለምን አላበኝ ገና ይልባል። ፍቅር አለብህ እንዲ አሁንም ከሷ ፍቅር ቢኖርብኝ ደስ ይለኛል፣ ግን እውነቱን ለመናገር ጨርሰናል አሁን እኮ። ታዲያ ምንድን ስለ እሷ ሲነሳ በጣም ላብላብ አለ። አይ አንተ አፋጠጥከኝ እንጂ አይደለም። ምክንያቱም ምን መሰለህ፣ አሁን እሷ እምነቷ ምንድን ነው? ሙስሊም ናት። ከኔ ጋር ከተገናኘች በኋላ ሙስሊም ሆናለች። በፊት ግን ፕሮቴስታንት ነበረች። ከፕሮቴስታንት ነው ወደ ሙስሊም የተቀየረችው። አዎ በደንብ በስርዓቱ በሃይማኖቱ ሸሪያ ፍርድ ቤት ሂደን ኒካህ አድርገን ሻሃዳ አድርጋ ኦፊሻል በቃ ፈጣሪ በሚያዘው መንገድ አሁን ያለችበትን ሁኔታ እውነቱን ለመናገር ፍቅር አስይዛት ነው። እሱ ፈጣሪ ነው የሚያውቀው። አንዳንድ ሰው ሲገናኝ የመጀመሪያው ቀን ሁሉንም ነገር ትቶ ወደ አንተ ዓለም ይመለሳል። አንዳንዱ ደግሞ አመትም ሰርተህ አመት ፈጅቶብህ ወደ ራስህ ማምጣት ይከብድሃል። ባይቻንስ ግን በጣም በአጭር ጊዜ ውስጥ ነገሮቹ እዛው እንደዛው። እሱን ለምንድን ነው ማለት አንችልም እኮ። በጣም ፍቅር አስይዛታል ማለት ነው። ምን አለ መሰለህ ሰው አንዳንዴ ሴት እህቶቻችን ያው ታውቃለህ ብዙ ነገራቸው አንተ የምትለውን ነው የሚያምኑት። ብዙ ነገር ዋሽቻታለሁ እያልኩ አይደለም። ብዙ ነገር ግን ምን ተፈጠረ? በአጭሩ ይህንን ነገር ብንዘጋው ነው የሚሻለው። ለምን አንዘጋውም? ቆይ መንሱር በጣም መንከባከብ ትችልበታለህ። ውይ በጣም ኬር ማድረግ ኦ ማይ ጉድነስ። እኔ ሴት ልጅ ለትዳር አጭቻት ሐላል ሁናልኝ እርግጠኛ ሁኜ ነው የምነግርህ